የሐላባ ዞን ለቱሪስት ጉብኝት ምቹ መሆኑን ከወላይታ ዞን በቦሲዮስ ቱር ኤንድ ትራቭል አማካኝነት ወደ ሐላባ የመጡ ጎብኚዎች ተናገሩ። ጎብኚዎቹ ወደ ሐላባ መጥተው የተለያዩ የቱሪስት መስህቦችንና የሐላባ ኢንተርናሽናል ስታዲየምን ጉብኝት አድርገዋል። መቀመጫውን ወላይታ ሶዶ ያደረገው ቦሲዮስ ቱር ኤንድ ትራቭል ከሐላባ ኢኮቱር ጋር በመሆን ያዘጋጁት ይህ የጉብኝት መርሃ ግብር ከጉብኝት ባሻገር የሁለቱን ህዝቦች የህዝብ ለህዝብ ትስስር የሚያጠናክር እንደሆነ ተገልጿል። ለእንግዶቹ የእንኳን ደህና መጣችሁ ንግግር ያደረጉት የሐላባ ቁሊቶ ከተማ ከንቲባ አቶ ገመዳ መሐመድ መሰል የጉብኝት ጉዞዎች የህዝብ ለህዝብ ትስስር ለማጠናከር ትልቅ አበርክቶ አለው ብለዋል። አክለውም የሐላባ ህዝብ በራሱ ተነሳሽነት በህዝብ አቅም ይህንን የሐላባ ኢንተርናሽናል ስታዲየም ግንባታ በፍጥነት እየገነባ መሆኑን ጠቁመው በዚህም በርካታ ኢትዮጵያውያን እየተሳተፉ እንደሆነ ገልጸዋል። የሐላባ ባህል የሆኑ ብዙ ነገሮች አሉ። ከዛ ውስጥ አንዱ አገሪን አካባቢ ማልማት ነው። ይሄ ለሐላባ ህዝብ ትልቁ ባህሉ ነው። አካባቢ አገሪን ማልማት ሰብሰብ አድርጎ ማስ ይችላልና ይሄ ታይዞ የመጣ ጥንትም ጀምሮ የነበረ ታሪክ ነውና በዛ ታሪክ መነሻ ህዝቡ በጋራ ተስማምቶ በራሳችን መገንባት አለብን ብሎ የጀመረበት የሐላባ ዘመናዊ ስቴዲየም ነውና አሁን እሱ ላይ ሆነን ነው እያወራን ያለነው። ህዝቡ በርካታ ልማቶችን ሰርቷል። በርካታ ልማቶችን ማለት ይቻላል። እነዚህ ልማቶች በተለያየ ጊዜ ያው የተላለፉ መልእክቶችም አሉ። ያን መስራት አድርገን እንግዲህ እንደዚህ አይነት ስቴዲየም የሚደፈረው በመንግስት ባጀት ነው። በህዝብ ብዙም አይደለም፣ የትም አካባቢ አይታየም። ይሄ ቀላል ፕሮጀክት አይደለም፣ በጣም ትልቅ ፕሮጀክት ነው። ለዚህ ፕሮጀክት ደግሞ ህዝቡ ማስራት አለብን በሚል በራሱ ተነሳሽነት ዛሬ ላይ ሲናይ ሳሩ ተነጥፏል። እንግዲህ መጫወቻውን ሲናይ ዝም ብሎ ከላይ ሳሩ የተቀመጠ ይመስላልና ይሄ ብዙ አመት ሙሉ የፈጀበት ሂደቶች ናቸው አሉት። ውስጡ እስከ 2 ሜትር ነው የተቆፈረው። ምክንያቱም አካባቢያችን ላይ ያለው አፈር ለም ስለሆነ ይሄ ለም የሆነው አፈር ደግሞ ከታች ያሉትን አፈሮችን ከማዘንጻት ችግር ስላለበት ጂኦሎጂካሊ ባለሙያ አይቶ ባጠናው መሰረት አፈሮቹ ከዚህ ተቀይሮ ሌላ አፈር ሴሌክት መጥቶ ሞልቶበት ብዙ የተለፈበት አካባቢ ነው። ዝም ብለን ሳሩ የተቀመጠ ሳይሆን ብዙ የተለፋ እንደሆነ ህዝቡ ብዙ የሄደበት እንደሆነ ለማሳየት ነው። እነዛ ነገሮች ሁሉ ያን ሂደት ሁሉ አልፈን ነው። የተለያዩ ቻሌንጆችም ነበሩ። አገራዊ የሆነ የኢኮኖሚ ለውጦች እንዳሉ ይታወቃሉ። ነገራቶች በየወቅቱ የሚጨምሩ ጉዳዮች እንዳሉ ይታወቃሉ። ያን ሁሉ ቻሌንጅ እየተደረገ ዛሬ ላይ ወደዚህ ደርሰናል። ይሄ ደስ በሚል ሁኔታ እንግዲህ ያው ፊፋው መጥቶ ያለውን ጉዳይ ያየበት ሂደቶች አሉ። የሐላባ ኢኮቱር አስጎብኚ ድርጅት ዋና ስራ አስኪያጅ አቶ ጀማል ቢረጋ በበኩላቸው እንግዶቹን እንኳን ደህና መጣችሁ ካሉ በኋላ የሐላባ ዞን በርካታ የቱሪስት መስህብ ስፍራዎች ያሉት እንደሆነ ገልጸው ለጎብኚዎቹ መልካም ቆይታ እንዲሆንላቸው ተመኝተዋል። የወላይታው ቦሲዮስ ቱር ኤንድ ትራቭል አስጎብኚ ድርጅት ዋና ስራ አስኪያጅ ኢንጂነር አስፋ ወሰን አዳይ በበኩሉም አስጎብኚ ድርጅቱ ሀገር በቀል ቱሪዝምን ለማስፋፋት በማለም በሀገራችን ኢትዮጵያ በሁሉም አካባቢዎች ተዘዋውሮ ለማስጎብኘት እየተንቀሳቀሰ መሆኑን ተናግረዋል። የሐላባ ህዝብ ልማታዊ ህዝብ እንደሆነ የጠቀሱት ስራ አስኪያጁ ከዚህም የተነሳ ይህንን ልማታዊ ህዝብ ለመደገፍ ለሐላባ ኢንተርናሽናል ስታዲየም ግንባታ 3000 ብር ድጋፍ ይዘው መምጣታቸውንና በተጨማሪ የሞባይል ባንኪንግ ቻሌንጅ ድጋፍ ማድረጋቸውን ገልጸው ይህንንም በቀጣይ አጠናክረው እንደሚቀጥሉ ተናግረዋል። ለሐላባ ኢንተርናሽናል ስታዲየም ትንሽ ነገር ያሰብነው አለ እንደ ድርጅት። እንግዲህ ዋናው ነገር ማሰብ እንደሆነ እናምናለን። የፍቅር ስጦታ ትንሽ አይባልም፣ ግን አዘጋጅተን የመጣ ነው የፍቅር ስጦታ አለ። ይሄ ኢንተርናሽናል ስታዲየም እንግዲህ አላለቀም። እንደምታዩት ይሄ ብቻ ነው የተነጠፈው። በርካታ ያላለቁ ስራዎች አሉ፣ እዚህ ዙሪያ ላይ አሉና ሐላባ ተወላጅ የሆነ ኢትዮጵያ ውስጥም ከኢትዮጵያም ውጪ ያለ ኢትዮጵያዊ የሆነ ኢትዮጵያ ውስጥም ከኢትዮጵያም ውጪ ያለ የራሱን አሻራ ማበርከት እንዳለበት እናምናለን። ስለዚህ እኛም ደግሞ እንደራሳችን በማሰብ ትንሽ የፍቅር ስጦታ ይዘን መተናል። እሱን ለካንቲባችን እናስረክባለን ማለት ነው።
ከጉብኝቱ በኋላ ያነጋገርናቸው ጎብኚዎች እንደተናገሩት ወደ ሀላባ ሲመጡ በሀላባ ቁሊቶ ከተማ ከንቲባና በህዝቡ በተደረገላቸው አቀባበል በእጅጉ መደሰታቸውን ተናግረዋል። በዚህም የሀላባ ህዝብ ፍቅር ነው የሚለውን በተግባር ማረጋገጣቸውን ገልጸው ሁሉም ኢትዮጵያዊ ወደ ሀላባ በማምጣት የቱሪስት መስህብ ስፍራዎችን እንዲጎበኝ ጥሪያቸውን አስተላልፈዋል። ሀላባ ከመጣን ከናቀባበሉ በፍቅር ነበር የተቀበሉት እና ስቴዲየም ነበር ያየነው። በግማሽ ፐርሰንት ያክል አልቋል፣ ግን ብዙ የሚያስፈልግ ነገሮች አሉት እና ስቴዲየምን አይተናል። እና በተጨማሪ ደግሞ ይሄን የመሰለ ፍል ውሃ ልናይ ነው የመጣነው። በጣም የሚያምር ቫይብ አለው፣ ከነ ድምጹ ጭምር በጣም የሚያምር ነገር አለው። እያየነው ነው፣ ብቻ ተመስገን ነው። የሚያምር ነገር አለው። ሙሉ ኢትዮጵያዊ መጥቶ እንዲጎበኝ ቢበልጥ ብናስተዋውቃት ባይነኝ። ደግሞ ብታዩ ታተርፋላችሁ እንጂ አትጎዱም ባይነኝ። በጣም ደስ ብሎኛል። ሀላባዎች ፍቅር ናችሁ፣ ይመቻችሁ፣ እንወዳችኋለን። በወላይትኛ ዶሴት ቴሲ ቦሲዮስ የሚባል የአስጎብኚ ድርጅት ባለቤት ነኝ። እንግዲህ ድርጅታችን በወላይታ ሶዶ ከተማ መቀመጫውን በማድረግ በወላይታና አካባቢው ያሉ ተፈጥሯዊ ታሪካዊና ሰው ሰራሽ መስህቦችን በማስጎብኘት ይታወቃል። መቀመጫችንን ወላይታ አድርገን በመላው ኢትዮጵያ እየተዟዟርን የተለያዩ ተፈጥሯዊ ነገሮችን በማስጎብኘት የሚታወቅ ነው ድርጅታችን። ከዚህ በፊት የነበረንን ልምድ ይዘን ዛሬ ደግሞ ወደ ሀላባ ከተማ መተን ሀላባ ከተማ ላይ የተለያዩ ተፈጥሯዊና ሰው ሰራሽ መስህቦችን አስገራሚ የሆነውን ተፈጥሮ እየተመለከትን ነው የምንገኘው። እንግዲህ ዛሬ እዚህ በዋናነት የመጣ ነው አንደኛ ይሄ ከበስተጀርባችን የሚታየውን አርቶ ፍሉሃን ለመጎብኘት ነው። ሁለተኛው ደግሞ ሀላባ ከታደለችባቸው ተፈጥሯዊ መስህቦች ሌላኛውና እጅግ በጣም የሚደንቀው ከብላቴ ወንዝ ጋር ተከትሎ ፋማ የሚባል አካባቢ ላይ ፏፏቴ የሚሰራውን ፋማ ፏፏቴን ለማየት ነው። ሶስተኛው ሀላባ ኢንተርናሽናል ስቴዲየም ነው። ኢትዮጵያ ከቅርብ ጊዜ ወዲህ ኢንተርናሽናል ስቴዲየሞቿን ሁለት አድርጋለች። ፊፋ ያረጋገጠላቸው ሁለት ኢንተርናሽናል ስቴዲየሞች አሉ። ከነዛ ውስጥ አንዱ ደግሞ ይሄ ሀላባ የታደለበት ስቴዲየም ነው። ይሄንን ለመጎብኘት ነው የመጣ ነውና ጉብኝቱ በጣም እጅግ በጣም ደስ የሚል ነው። እኔ በግሌ በጣም የረካውበት ነው። እንደምትመለከቱት አርቶ ፍሉሃ በጣም የምንኮራበት የኢትዮጵያ ድንቅ ተፈጥሮ ነው። ይሄንን ማየት በመቻላችን እድለኞች ነን። እንደዚህ ያለ ተፈጥሮ ስላለንም በጣም እድለኞች እንደሆነን ነው የሚሰማኝ። ከኔ ጋርም የመጡ ለመጎብኘት የመጡት ወንዱም ሴቱም በጣም ደስ ብሎት እንደጎበኘ እየገለጸ ያለበት ሁኔታ ነው ያለው። እዚህ ያየነው እንግዲህ ይሄ ፍሉሃ ዝም ብሎ የሚታይ ፍሉሃ ብቻ ሳይሆን ብዙ ጥቅም ያለው እንደሆነም እየተመለከትን ነው። ሴቶች ለብቻ ወንዶች ለብቻ ለመድኃኒትነት እየተጠቀሙበት እኛ እዚህ ስንመጣ በጣም በርካታ ሰው ለመድኃኒትነት እየተጠቀመበት እንዳለ ያስተዋልንበት ነገር አለ። ለወገብ ህመም የሚጠቅም ነው። እንደገና ደግሞ ለተለያዩ በሽታዎችም የሚጠቅም እንደሆነ ፍሉሃው እየተመለከትን ያለ ነው። ሞር ደግሞ ሌሎችም አይነት ይሄ ከተፈጥሯዊ ሳይንሳዊ ነገሮች ጋር የሚገናኝ ነገር እንዳለው እናስተውላለንና እንደዚህ ያለ ነገር ሀላባ በመታደሏ ኢትዮጵያ በመታደሏ በጣም እድለኛ እንደሆነን እቆጥራለሁ። ሶስት ቦታዎችን አይተናል። ከምንም በላይ ያው አብዛኞቹን ቦታ እኔ በግሌ አውቃቸዋለሁ። አርቶ ፍሉሃ፣ ፋማ ፏፏቴና የሀላባ ኢንተርናሽናል ስቴዲየም ነው። እኔ በጣም ከተገረምኩት አንዱ የሀላባ ኢንተርናሽናል ስቴዲየም ነው። የሀላባ ህዝብ በራሱ ተነሳስቶ በራሱ ገቢን አሰባስቦ ያለው ካለው ላይ እየሰጠ የሌለውም እየታገለ ከግብርና ምርቱ ላይ ከከብቶቹን እየሸጠ ፍየል ያለው በሬ ያለው እያዋጣ የሀላባን ኢንተርናሽናል ስቴዲየም ሰርቷል። ኢንተርናሽናል ስቴዲየም ሀገራችን ውስጥ ጥቂት ነው ያለውና ከዛም የተነሳ የኢትዮጵያ ብሔራዊ ቡድን ሳይቀር በባዕድ ሀገር ነው የሚጫወተውና እንደዚህ አይነት ኢንተርናሽናል ስቴዲየሞች መሰራታቸው እጅግ ብርቅ ነው። የሀላባ ህዝብ ፍቅር ነው ይባላል እና እኔም ያየሁት ነው፣ ያደኩበት የኖርኩበት ነው። ነገር ግን ለእግር ኳስ ደግሞ ያለው ፍቅር የተለየ ነው። ሀላባና እግር ኳስ እጅና ጓንት እንደማለት ነውና እጅግ የሚያምር ደረጃ ላይ ያለውን የሀላባን ኢንተርናሽናል ስቴዲየም አይቻለሁ። የህዝቡ መረባረብ፣ አንድነቱ፣ ፍቅሩ እዛ ስቴዲየም ላይ ነው የተገለጸው ብዬ ነው ማስበውና ግን የሀላባ ህዝብ ፍቅርና መተባበር ከዛም በላይ ነው እና ይሄን የሀላባ ኢንተርናሽናል ስቴዲየምን በጣም በሚገርም ሁኔታ ጎብኝቻለሁ። እየጓጓው ነበር። እድሩን አግኝቼ መጥቼን በማየቴ እጅግ በጣም ደስተኛ ነኝ። በአጠቃላይ ሀላባ ላይ የነበራቸው የጉብኝት ውሏቸው ስኬታማ እንደነበረ ጠቁመው የሀላባ ህዝብና አመራሩ ላደረገላቸው መልካም አቀባበል ልባዊ ምስጋናቸውን እንደሚያቀርቡ ተናግረዋል። በጣም ከልብ እናመሰግናለን። በዚህ አሁን በነበረን ጉዞ ደግሞ ልናመሰግን የምንፈልጋቸው አካላት አሉ። በዋናነት የሀላባ ከተማ ከንቲባ ከልብ
ልናመሰግናቸው እንፈልጋለን። ከመግቢያው ጀምሮ አቀባበል አድርገውልናል። እንደምትመለከቱት እኔ የወላይታ ልጅ በሆንም ይሄንን የሚያምር ቆሜ አድርጌያለሁ። በጣም የሚያምር የሀላባ ባህላዊ ቆሜ ከኛ ጋር ለመጡ ለሁሉም ተጓዦቻችን እሳቸው ናቸው የሰጡን። ከዛ ባሻገር የሀላባ ዞን ባህልና ቱሪዝም መምሪያ ከልብ እናመሰግናቸዋለን። ሀላባ ቲቪም ከኛ ጋር ደግሞ ከወላይታ ድረስ እዚህ የመጡትን ወላይታ ቲቪ እንደገና በዚህ ጉዞ ተሳታፊ የነበሩ ተጓዦቻችንን ሁሉ ከልብ እናመሰግናለን። ሀላባን ኢትዮጵያን እግዚአብሔር ይባርካት።